ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን የመሰለ ክሬም ከረሜልና ጀሊ አሰራር ይዤላችሁ መጥቻለሁ። እንዴት ናችሁ ውድ ቤተሰቦቼ? ዳና ናችሁ? ዳና ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶች ዛሬ ክሬም ከረሜልና ጀሊ እንዴት እንደሚሰራ በሰፊው ይዤላችሁ መጥቻለሁ። አብረን እንሰራለን ማለት ነው። እዚህ ጋር መጀመሪያ ክሬም ከረሜል ከመስራታችን በፊት እዛው ከካርቶኑ ውስጥ አለች የራሷ የሆነች ከረሜል ታሽጋ በነጭ ወረቀት የምትደረግ ማለት ነው። ካርቶኑን ስከፍቱት ታገኙታላችሁ። ዱቄቱን ለብቻው ከረሜሉን ለብቻው አድርገው ነው የሚያሽጉት ማለት ነው። እሷን ታወጡና ተቀቡና ይሄንን እንደዚህ አድርጋችሁ ፍሪዘር ታስገቡታላችሁ። በረዶ ክፍል በረዶ እንዲይዝ ማለት ነው። እሱን ካደረግን በኋላ እሱን በረዶ ካስገባን በኋላ ምን እናደርጋለን? እዚህ ጋር ዱቄት እሱን ዱቄቱን ከውስጥ የነበረውን ከካርቶኑ የነበረውን ዱቄት እዚህ ጋር እናደርጋለን። ከዛ ወተት እንጠቀማለን። አንዱ ካርቶን ወይም አንዱ እሽግ ዱቄቱ ወይም ክሬም ከረሜሉ። ዋው ለምን ጥቁር ነገር ገብቷል? እዚህ ጋር ጥቁር ነገር ገባ። አይገርምም? አላየሁትም ነበረ ማለት ነው። እና ቀረጻ ስቀርጽ ይመስለኛል። ያው ታውቃላችሁ ከመዳን ቤት ስንሰራ አንድ እጃችን ካሜራ አንድ እጃችን ስለሆነ ጥቁር እንትን ስልኩን ስቀርጽ ጥቁር ነገር ገብቶበታል ማለት ነው። እንግዲህ ቅርታ እዚህ ጋር እየደገ ኦኬ። እና ምን ታደርጋላችሁ? ወተት ለአንዱ ካርቶን ክሬም ከረሜል 2 ኩብ ወተት ካፕ ሜጀር ካፕ የተለካ ማለት ነው። በሜጀር ካፕ ለክታችሁ ወተቱን 2 ወይም የሚሸጡት እነዚህ እሽጎቹ ወተቶች የሉ ይሄ በስትሮ የምንጠጣው ማለት ነው። ህጻናቶች አረቦች ልጆች ጋር ህጻናቶች የሚገዛው እሷ ሩባ ሌትር ናት አይደል እንዴ? ሩባ ስለሆነች የእንደሱ አይነት 2 ግማሽ ሌትር ማለት ነው። ግማሽ ሌትር አንዱ እሽግ ክሬም ከረሜል ግማሽ ሌትር ወተት ይፈልጋል ማለት ነው። ከዛ በላይ ከሆነ ጥሩ አይደለም። ልኩ ያ ነው። ኦኬ አሁን የተጠቀምኩት 2 ተጠቅሜያለሁ። ለአንዱ እሽግ ክሬም ከረሜል 2 ኩብ ወይም 2 ሜጀር ካፕ በካፕ ለክታችሁ 2 ወይም ያወተቱ ከሆነ 2 ካርቶን ተጠቅሜያለሁ ማለት ነው እዚህ ጋር። እና እኔ ግን በሰዓቱ የሰራሁት ስንት ነው ካላችሁ የተጠቀምኩት 2 እሽግ ክሬም ከረሜል ነው የተጠቀምኩት። 2 ካርቶን ማለት ነው። ለሁለቱ ስንት እንጠቀማለን? 4 እንጠቀማለን። 4 ኩብ ሀሊብ እንጠቀማለን ማለት ነው። ከዛ እንደዚህ አድርገን በደንብ እስኪፈላ መጠበቅ አለብን። ምክንያቱም ከፈላ በኋላ ለብቻው ቁጭ ማድረግ አለብን። ለሰስ ማለት አለበት። ሀር እንደሆነ እንደሞቀ ትኩሱን እንዳወጣ ነው ከፍሪዘር ውስጥ ካስገባ ነው በረዶ ክፍል ካስገባ ነው ሳህኖች ላይ መገልበጥ አይቻልም። ምክንያቱም ያኛው ከስኳር የተሰራ ስለሆነ ሼራ ነገር ስለሆነ ከረሜሉ ሙቀት ቀጥታ ባገኘው ሰዓት ምን ይሆናል? ወዳውኑ ይወርዳል ማለት ነው። ወደ ታች ነው የሚወርደው። እንደዛ እንዳይሆንብን በሳህኑ ልክ ዲኮር ሆኖ እንዲቀመጥልን ዲኮሬሽን ሆኖ ስናየው ከወደ ብርጭቆ ስናየው ጠቆር ያለ ከወደ ላይ ስናየው ደግሞ ኖርማል ቢጫ ሆኖ እንዲቀመጥልና በአንዴ ስንቀዳበት እንዳይወርድ ወደ ታች እንትኑ በረድ ማለት አለበት። ክሬም ከረሜሉ እዚህ ጋር የሰራ ነው ወተቱ ማለት ነው። በረድ ማለት አለበት። ውጭ መቀመጥ አለበት። ትንሽ ግን ማማሰል መቻል አለብን። ውጭ ሲቀመጥ እዚህ ጋር ብናማስለውም ባናማስለውም ችግር የለውም። መጀመሪያ ላይ እንዳደረግነው እናማስላለን። ከዛ በኋላ ማማሰል አይጠበቅብንም። ምንም የሚሆነው ነገር አንዴ ስኳሩ ከማማ በኋላ ይሄ ካልጣው ከተደባለቀ በኋላ ችግር የለውም። ግን ስናስቀምጠው ማማሰል አለብን። ለምን? የመርጋት ባህሪ ያለው ክሬም ከረሜሉ ይረጋል። ከረጋ ደግሞ ምን ይሆናል? ቁርጥርጥ ማለት ባህሪ እንዴት ነው? የሆነ ያልተማሰለ አይነት ባህሪ የቋቆረ ባህሪ እንዳይኖረው ማለት ነው። እዚህ ጋር እንደምታዩት ፈልቶ ውጭ ላይ ያስቀመጥኩት ማለት ነው። ይቅርታ እዚህ ጋር ደግሞ ሁለተኛውን የሰራው ነው ማለት ነው። ይሄ የምሰራው ምንድነው? መሀል ብያ ነው። እዚህ ጋር የምሰራው መሀል ለብያ ነው። ያኛውን አስቀመጥኩኝ፣ አይታችሁታል አይደል? ከጎን አስቀመጥኩኝ። እዚህ ጋር ለመሀል ለብያ ምንድነው የተጠቀምኩት? ለአንድ ጉጤ መሀል ለብያ 2 ኩብ ወተት ተጠቅሜያለሁ። 2 ብርጭቆ ወተት ተጠቅሜያለሁ። እና መሀል ለብያውና ክሬም ከረሜሉ በምን ይለያያል ካላችሁ መሀል ለብያው ሳይፈላ ነው
ወዲያውኑ ወተት ገለበጥኩኝ። ከዛ ቀጥዬ መሀለብያውን ገለበጥኩኝ። ክሬም ከረሜሉ ግን ወተቱ ከፈላ በኋላ ነው የገለበጥኩት። ይህን እንዳይጓጉልብን ወዲያውኑ ገልብጠን ከዛ በቀዝቃዛው ነው እያማሰልን ቀስ በቀስ ነው መወፈር ያለበት ማለት ነው። መሀለብያ ጥንቃቄ ይፈልጋል ማለት ነው። መሀለብያው የኔ ጃኢዙ ነው የተገዛው፣ ካርቶኑ ማለት ነው። ካርቶኑ ነው ይሄ እንደምታዩ ውጭ ላይ እንደጣልኩት ካርቶኑ ነው። ግን መሀለብያ በንሽጥ ይሄንና በሀሌብ መስራት ይቻላል። አንድ ኩብ ወተት ስናረግ በንሼ ዱቄት በበቆሎ ዱቄት የምንሰራው ከሆነ አንድ ኩብ ወተት አንዲት ማንካ የምግብ ማንካ ኮርንስትራሽ ይሄ የበቆሎ ዱቄት ይይዛል ማለት ነው። እነዛን ከውጭ እንበጠብጥና ውሃውን ከሀሊቡ ላይ ከወተቱ ላይ እናደርጋለን። አንድ ማንካ ኮርንስትራሽ እና 2 ማንካ ወተት 3 ማንካ ወይም 2 ማንካ ከግማሽ ስኳር ነው የሚፈልገው። በሌላ ከሰራችሁት በዚህ የታሸገው ኦሬዲ ነው፣ ስኳርም አለ ሁሉ ነገር አለ። ይሄ የታሸገውን ከሰራችሁ ያልታሸገውን በዱቄትና በወተት ከቤታችሁ ባለ ዱቄት በበቆሎ ዱቄት መስራት ከፈለጋችሁ ነው አሁን እየነገርኳችሁ ያለሁት። ይህን የታሸገው ያው እንደምታዩት ነው። ወተት ብቻ ወተቱን ገለበጥኩኝ፣ ቀጥታ ከውስጥ ያለውን ገለበጥኩኝ፣ ቀጥታ አማስልኩኝ። ራሱ ማይወርድ አለው፣ ራሱ ጣዕም አለው፣ ራሱ ስኳር አለው፣ ሁሉ ነገር ያለው ነው ከካርቶኑ ያለው። ያኛውን ግን የነገርኳችሁ 2 ኩብ ወተት 1 ማንካ ንሸጥ፣ ይሄን ሙልት ያለ 2 ማንካ ከግማሽ ስኳር ከዛ 2 ማንካ ማይ ወርድ ትጨምራላችሁ ማለት ነው። ከቤት የምትሰሩ ከሆነ እናንተ የኔ ይሄ ጃኢዝ ነው፣ የገበያ ነው፣ ጃኢዝ ነው። ካርቶኑን ተገዛ በቃ ቀጥታ ማቀላቀል ነው ወተቱ ጋር ማለት ነው። እና ወዶች ይሄን ይመስላል እንግዲህ። በዛውም ይሄኛውን ነገርኳችሁ ማለት ነው። ያው ከቤታችሁ መስራት ካለባችሁ ይሄ አሁን በረዶ እንዲሆን አስገብቼው ነበረ፣ ቁጭ አድርጌው ነበር ክሬም ከረሜሉን እንዳያችሁት። ያኛውን እስከምንሰራ ድረስ መሀለብያውን እስከምሰራ ድረስ ይሄኛውን ቁጭ አድርጌው ነበረ። ከዛ ቀዳሁት። እንደዚህ የሆነላችሁ ቅርጹም እንዲታይ ያደረገላችሁ ለምን ታውቃላችሁ? ከብርጭቆ ላይ ይታያል አይደል? ከቀዳሁበት ላይ ብራውን ሆኖ ይታያል። ምክንያቱም ይሄ የኔ በረድ ብሏል ማለት ነው። በረድ ብሏል። ሙቀት ከሆነ ግን ወደ ውጥብ አድርጎ ወደ ታች ነው የሚያወርደው ማለት ነው። አሁን ትንሽ ሲቆይ ራሱ ቀስ በቀስ ራሱ እየሄደ ይለቃል ማለት ነው። እና ይሄን ይመስላል ክሬም ከረሜል። አሁን ይሄን ወደ ተላጃ እናስገባዋለን። ለምግብ የሚደርሰው ከ2 ሰዓት በኋላ 2 ሰዓት ፍሪጅ ካስገባችሁት 2 ሰዓት ቆይታ በኋላ ለምግብነት ጃኢዝ ይሆናል ማለት ነው። እዚህ ጋር መሀለብያ ነው እንደምታዩት። ያኛውን ፍሪጅ አስገባው። ይሄ ደግሞ መሀለብያው ያው እየፈላ ነው። ልክ የዚህ አይነት ነው መጠኑ የሚሆነው። አሁን ይሄ የምነግራችሁ ይሄ ጃኢዙ ነው ብያችኋለሁ። ሌላ ከቤታችሁ ስትሰሩ ልክ የዚህን ያህል ነው ውፍረቱ የሚሆነው። ውፍረቱና ቅጥነቱን እንዲታዩት ብዬ ነው ሲፈላ ያሳየኋችሁ። እዚህ ጋር መሀለብያው ምን ታደርጋላችሁ? እቃውን በቀዝቃዛ ውሃ ታጥቡታላችሁ። እዚህ ጋር ግን እኔ ክሬም ከረሜሉን ትስል ጠብ ብሎበታል እቃ ላይ። ቢሆንም ግን ብዙም ችግር የለውም። በቀዝቃዛ ውሃ ለቅለቅ አድርጋችሁ መቅዳት ትችላላችሁ። ጥሩ ነው፣ ወዲያው እንዲበርድ ያደርገዋል። ካልሆነም ችግር የለውም። ቢዚ ከሆናችሁ ችግር የለውም። ግን ያን ያህል ቢዚ ካልሆናችሁ ግን በቀዝቃዛ ውሃ ብታስነኩት እቃውን ለቅለቅ ብታረጉት፣ ቀዝቃዛ ውሃ ጥሩ ነው ለመሀለብያ ማለት ነው። ይበልጥ ግልብጥ ስታረጉት እንዲያምር ያደርገዋል። እና እዚህ ጋር ፍስቱክ የተፈጨ እንግዲህ ምን እንደምል አላቅም። እኔ ባለሁበት ሀገር ፍስቱክ ነው የሚባለው። ከሰራት የተፈጨ የሚመቻችሁን ነገር ማድረግ ትችላላችሁ። ወርዲ ሙሐመድ የሚባላል አንድ አበባ ማለት ነው። እሱንም ካላችሁ እሱን ብቻ ማድረግ ትችላላችሁ። ይሄ ደስ እንዳላችሁ ቤት ያፈራውን የምትወዱትን ነገር ዲዛይን ዲኮር ማድረግ ትችላላችሁ። እኔ በፍስቱክ መከሰር ነው ያደረኩት። እዚህ ስለሚወዱት ነው፣ ሰዎች ይወዱታል ይሄንን። እኔም ራሱ ይመቸኛል እና በሱ ነው ያደረኩት። ይሄን ይመስላል። አሁን ዳይ ወደ ተላጃ ያኛውንም አውጥቼ አሳያችኋለሁ ማለት ነው። አብሬ አያችሁ። መጀመሪያ ላይ ክሬም ከረሜሉ ያስታውቅ ነበር። አሁን ግን ወደ ታች ወርዷል፣ ቀስ በቀስ ይወርዳል። ብዙ ፍሪጅ ውስጥም ቆይቷል። እንደ 20 ደቂቃ 30 ደቂቃ ይቆየ ማለት ነው። ይህን ይመስላል ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም።